እንደዚህ አይነት ነገሮች ይኖራሉ ብዬ እኔ ላይሆን እንጂ ውስጡን ገብቼ ማንበቤም አላውቅም እውነት ለመናገር በዚህ መጠን ደግሞ ይሆናል ብዬም ለማመንም ማለት ያው አላምንም እንዳለ ሊያየውኝ ነው ግን ለጆሮም እንትን የሚል ነው ከአይምሮ በላይ የሆነ ነገር ነው እዚህ ጋር እንትን የምትሉት እናንተ ያው ይሄን ነገር ቆይታችኋል ስታውቁት ግን እንደኔ አሁን አዲስ ለሚሰማው ሰው ለአይምሮ ከባድ ነገር ነው በዚህ ነገር ላይ እንግዲህ ሰዓት እንዳነሻማ ሰላምዬ ገና በዚህ አእምሮሽ እንትን እንዳይል ሌሎቹ ላይ እንቀጥላው ነው ኢምሩዬ ሶስተኛ ፖይንት ላይ ሁለት ነው ሶስተኛ ፖይንት ሁለት ይቀራል አያው ቅጥፈታየን ተታየን አሁን ግጭት አላየን ግጭት ላይ እንንጣ መጽሐፍ ቅዱስ እንደሚቃሽ ታውቂያለሽ ሰላማዊት መጽሐፍ ቅዱስ እንደሚቃሽ ታውቂያለሽ እርስ በርስ እንደሚጋጭ ይጋጫል እንደዚህ ሁለቱም አስማሙ ይጋጫሉ እርስ በርሳቸው ኪዳንና አዲስ ኪዳን ነው ራሱ አይደለም ሁሉም በቃ ሁሉም ብሉይ ኪዳንም አዲስ ኪዳንም ሁሉም እርስ በርሳቸው ይጋጫሉ ሁሉም ይጋጫጫሉ ያሳይሽ እስቲ እሺ ያው ይሄ መጽሐፍ ቅዱስ ነው ተመልከች አሁን የምከፍልሽ እንዲቀልሽ ማለት ነው ትንቢተ ኢሳይያስ እንክፈት ትንቢተ ኢሳይያስ ምዕራፍ 20 ክፈች ይታያል አዎ ይታየኛል ከዚህም በኋላ ንጉሱ ያዚያን ነው የሚለው በሞተበት ዓመተ ልክ ነኝ ትንሽ ርቀኝ ኦዚያን ኦኬ በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ምስጋናውን ቤቱን ሞልቶ ነበር ሱራፌልም በዙሪያው ቆመው በቃ ቤቱን የሞላው ምንድነው እስቲ ቤቱን የሞላው ምንድነው ድጋሚ ያሳይሽ ዝም ብዬ ነው የሸመልኩት ምስጋናው እግዚአብሔር በረጅም ከፍ አድርጎ ምስጋናው ቤቱን ሞልቶ ነበር አሁን ምስጋናው ስለዚህ ልጻፍ ያ ጀማል ልጻፍ ቤቱን የሞላው ምንድነው ምስጋናው ግን ይገርምሻል ቤቱን የሞላው ቀሚሱ ነው ልብሱ ነው ቀሚሱ ነው እንጂ ምስጋናው አይደለም ታሳይሽ ቀሚሱ እንደሆነ እዛው መጽሐፉ ላይ ትንቢተ ኢሳይያስ ያው ምዕራፍ 6 እዛው መጽሐፍ ላይ እስቲ አንብቢው ንጉስ ኦዚያንም በሞተበት ዓመት እግዚአብሔር ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት የልብሱም ዘርፍ ቤተ መቅደሱን ሞልቶት ነው በዚህ ጋር ደግሞ ልብሱን ነው ስለዚህ ቤተ መቅደሱን የሞላው ቀሚሱ ነው ልብሱ ነው ወይስ ደግሞ ምስጋናው ተጋጨ እዛው እንትን ላይ ነው ልብሱ እዛው ምዕራፍ ላይ ነው እዛ ምዕራፍ ላይ ምስጋናውና ቀሚሱ ያኔ ቀሚሱ ምስጋና ሊገለጽ ነው ወይስ ከምስጋና ማለት ያው የሱ ቀሚሱ ከሆነ ቢል ነው ለምን ይጋጫሉ ሲጀመር እግዚአብሔር ቃል ሲምዛማ አንድ አይነት ነው መሆን ያለበት አምነናል መጋጨቱን አምነናል ኢምራን ቀጥል እስቲ ወንድም ኢምራን ቀጥል እኛም ተጋጭተናል አይምሮአችን ኢብሮ አንድ ግጭት ጨምርላት ኢብሮ እሺ በቃ እኔ አንድ ግጭት ጨምርልሽ ኢብሮ ይላል አትጨምርልኝ ወይስ ይበቃሻል ግጭት ይበቃኛል አልጨምርልሽ ኢብሮ አይደለም ኢብሮ በአላህ አይደለም አንድ የረሳው ነገር አለ እሺ 5 ቁጥሩ 2 ያለበትን ላሳያት ላኢላሃ እሺ አሁን ኢብራሂም እንትን አግላት አንተ ታብሌቱ ላይ ራይት አግልኝ ስቆጥር እሺ እሷ ስትመጣ ራይት ሰላማዊት ደግሞ ትቆጣለሽ አንድ ታያለሽ የድምሩ አይሻል ድምሩም እንደምራለን ቆይ በየተራ ሰላማዊት ወይ አለ አሁን ሳነብ ትቆጥራለሽ እሺ ሳነብ ትቆጥራለሽ እሺ መጽሐፍ ቅዱስ ነው የማነበው መጽሐፈ ዜና መዋዕል ቀዳማዊ ነው እሺ እንደዚህ ይላል የዘሩባቤል ልጆች ይላል ሜሱላም አንድ በይ አንድ እሺ
አንድ በይ። አንድ እሺ ሐናንያ 2 እህታቸው ሰሎሚት 3 አሹባ 4 ኤሆል 5 እሺ በራኪያ 6 አሳዲያ 7 ዮሻሄ ፊሲድ 8 5 ናቸው ይላል። ምን ትያለሽ? ስለዚህ ጸሐፊው ጣቱን ተቆጥራሱን መቁጠራችን 5 ናቸው ይላል። 8 ቁጥር 5 ናቸው አለ። ያው 5 ናቸው። ሶስቱን የተሰላሰሉ 1 2 3 4 5 6 7 ተው ሂሳብ ይቅር ችግር የለውም። ፊዚክስ ምናምን እንርሳው። ኢብራሂም ጣቱን መጠቀም አይችልም። ጣቱን መጠቀም 1 2 3 4 5 6 7 ብሎ መቁጠር አይችልም። ጣቱ እንኳን አልቆ 30 ብት ጣት አልቆበት ነው ይባላል። 30 እንኳን ያኛውንና ያኛውን ታደርግልናለህ። የድምሩን ያኛውን እሺ፣ የድምሩን ደግሞ እናድርግ። እሺ፣ የድምሩን ደግሞ አንተ ትደምራለህ፣ እኔ አንተ አውጥቻለሁ። እሺ፣ መጽሐፈ እሱም ደግሞ መጽሐፈ ዕዝራ ምዕራፍ 1 አይደለ? አይ ቲንክ እንደዛ መሰለኝ። ላውጣው እኔ ምናልባት እኔ ያገኘዋለሁ ኢንሻአላህ። መጽሐፈ ዕዝራ መሰለኝ። አዎ ትክክል፣ መጽሐፈ ዕዝራ ነው። እሺ አሁን ልንቆጥር ነው። እሺ ሰላማዊት ኢብራሂም እንዳያጨበብር ተመልከች፣ በደንብ ተመልከች። እንደዚህ ይላል መጽሐፈ ዕዝራ ምዕራፍ 1። እሺ የፋሪስ ንጉሥ ቂሮስ በመዝገቡ ላይ በነበረው በቲጥላ እጅ አወጣቸው፣ ለይሁዳም መስፍን ለሰለባ ሰጣቸው። ቁጥራቸውም ይሄ ነው 30 የወርቅ 30 የወርቅ 1000 የብር ሳህኖች 1000ም የብር ሳህኖች ሲደመር 1000 29000 ቢላዎች 29 ቢላዎች 30 የወርቅ ደካዎች 410 ሌላ አይነት የብር ደካዎች 410 1000 ሌላ ዕቃ ነበሩ። እዚህ ኳልስቱ 1599። እሺ የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ ይላል። ይምሩ ተሳስተ ነው አንተ አስተካክል እንዴ። በምንድን ነው የደመርከው አንተ? እስቲ ቆይ ድገም። ምን ተቀረው ነው? እኔ ልምታው እስቲ ቆይ እስቲ አንተ ጋርም ችግር የለም። ለኛም እስቲ ቆይ እንምታው። ንገረን አሁን ደግመህ አንብበው እያየሁ ለኔ። እሺ ቁጥራቸው ይሄ ነው 30 የወርቅ 30 የወርቅ አንድ እሺ 1000 የብር ሳህኖች 1000 29 ቢላዎች 30 የወርቅ ደካዎች 30 410 ሌላ አይነት የብር ዕቃዎች 410 እሺ 1000 ሌላ ዕቃ ነበሩ ሲደመር 1000 መጨረሻ ላይ እዚህ ኳልስቱ 2499 አይደለ? እዚህ ጋር ስንት ነው አለ? የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ ይላል። ይሄ ሰውዬ አሁን እንዴት ነው ሂሳብ እንኳን የአምላክን ቃል ይጽፍ እንተውና ሂሳብ ራሱ አይችልም። ምንም በለው ቁልቁል መደመር አይችልም። ቁልቁል አይደምረው። ሌላ ቁልቁል ይደመራል እኮ አይደለ? ካልኩሌሽን በፕላስ ወደ ጎን ይቀርና ቁልቁል አይደምረው ወደታች። ሰላማዊት ምን ይሻላል? አመጣው እሱ ስንት ነው ያመጣው? ሰውዬው ጸሐፊ ያመጣው የእግዚአብሔር ቃል ያመጣው ላሳይሽ። የእግዚአብሔር ቃል ያመጣው 5400 ነው ያመጣው የእግዚአብሔር ቃል። እንትን ያመጣው 2499። እዚህ ጋር ደግሞ 5400 አለ። ስቲሊዮ 5400 ጉድ ነው። ምን ተሻለ? ቆይ እንደው ኢብራሂም እንደው ማለት ይሄን ኡዝር እንስተው፣ በቃ ኡዝር እንስተው። ማለትም ብዙ ቁጥሮቹ ብዙ ናቸው። በቃ እንደው ከበደ። በዛን ጊዜ ቁልቁል መደመር አልመጣምና በቃ ሂሳብ አይችልም ይባላል። ችግር የለውም በቃ ይቅርም በለው። በቃ
ይቅር ብየዋለሁ። ግን ጣቱን መጠቀም አይችልም። ጣቱን መጠቀም 8 1 2 3 4 5 6 7 8 ብሎ ቁጥሩ 5 ይላችኋል። ምንም ብለው ኢምራን ወንድሜ ምን መሰለህ፣ አሁን እኮ የጣት መቁጠር የአእምሮ ማሰራት ሳይሆን እዚህ ጋር ይሄ የእግዚአብሔር ቃል ላይ እኮ ሲጀመር ምንም አይነት ስህተት ሊገኝ የማይገባው ነገር ነው። ገብቶሃል? እኛው እንዲህ በካልኩሌተር ልንሰራው የማያስፈልግ ነገር ነውና ምንድነው ለምን እንደዚህ እንደሆነ ነው እኔ እኮ አሁን ያልገባኝ። እነኚህ ሁሉ ስህተቶች እንዴት ከእግዚአብሔር ቃል ይገኛሉ ነው? ያይዳ ወይም ከመጀመሪያው መጽሐፍ ቅዱስ ሲመጣም እንደዚህ ነበር ወይስ? እኔ አሁን ግን ኢምራን እኔ የምለው ማለት ነው እናንተ በወንጌል በተውራት በዘቡር ታምናላችሁ አይደለ? ሰላምዬ ምክንያቱን ይንገርሽ ነበር አይደለ? ቆይ አንዴ ምክንያቱን ለምን አይነግርሽ? ይምሩዬ ለምን ምክንያቱን አትነግራትም? መጽሐፍ እኔ እኮ ይሄንን ላመጣልህ ብዬ ነው ይሄን ላመጣልህ የፈለኩት። ይሄንን ልክ ይሄን የምልክ አሁን ይሄ ተበርዞ ነው እንጂ ትክክለኛው ለክርስቶስ የወረደው ወንጌል ይሄ አይደለም አይደለም። ግን አሁን መልስ አለ፣ እዚህ ጋር መልስ አለ። ኢምራን መልስ አለው። የመጨረሻው ርዕስ ምን ነበር? ኢምሮ ያስከው የመጨረሻው ልብጭ ቆይ አንዴ፣ የመጨረሻው ምንድነው? አይታወቅም። አጸያፊ ጸሐፊው የማይታወቅና አጸያፊ ነው። ይሄ ነው መልሱ። ጸሐፊው ስለማይታወቅ ነው። እስቲ እሱን ታሳያታለህ ኢምሩዬ? አዎ አሳያታለሁ። ግን እዚህ ጋር አንዴ እስልምና ይመልሰው ይብሮ እንዳይረሳ አጭር። አሁን እንዴት መሰለሽ አላህ ያወረደው መጽሐፍማ ትክክለኛ መጽሐፍ ነበረ። ይሄ መጽሐፍ ግን ጸሐፊ የማታውቅ ከጊዜ በኋላ የመጣ ነቢያትን የሚሳደብ መጽሐፍ ነው። ተመከቱ ነቢያችን እንደሚል ይህም መጽሐፍ ይኸው ተፍሲር ኢብኑ ከሲር ነው። ነቢያችን እንደዚህ አሉ። አልየሁድ አሉ አይሁዶች እኮ አሉ ሐረፉት ተውራት የአላህን መጽሐፍ ተውራትን በረዙ። ዛዱ ፊሃ ማሐቡ የፈለጉትን ነገር ጨመሩበታል። ወማሐው ሚንሁም የፈለጉትን ነገር ማጠፉ። ስለዚህ ሊቃውንቶቹና ቄሶቹ ጸሐፊዎቹ አይታወቁም። ዝም ብለው ምን ያደርጋሉ? መጽሐፋቸውን እያያዙ በርዘው ጨምረው ቀያየሩት ማለት ነው። አሁን ጸሐፊው እንደምታውቁ ደግሞ እንመለከት። እሺ ጸሐፊው ወይ አይዚ ፎቶዛፉን እሺ ካንተ ካነን እሺ ጸሐፊው የማታውቀውን ደግሞ እናሳይሽ። ምሳሌ መጽሐፍ ከምን ጀምር? ከመጽሐፍ መሳፍንት ጀምር። አንተ አሳየት እዛው። ከዛ ወደ ቀጣይ እናልፋለን። ተራ በተራ ብናሳይ አይሻልም? አይታወቅም ይላል እኮ እያየሁኝ ነው እዚህ ጋር። አዎ አይታወቅም። በቃ መሳፍንት አይታወቅም። እሺ መሳፍንት አይታወቅም። እሺ ከዛ አስቴር መጽሐፉን ማን እንደጻፈው ምን ጊዜ እንደሆነ አይታወቅም። መጽሐፈ ኢዮብ ጸሐፊው ማን እንደነበር አይታወቅም። ሰቆቃወ ኤርምያስ እሺ ጸሐፊ ኤርምያስ መሆኑን አለመሆኑ አልተረጋገጠም። ምንም የሚታወቅ ነገር የለም። መጽሐፈ ሳሙኤል አንደኛ ሁለተኛ ሳሙኤል ማን እንደጻፋቸው አልተረጋገጠም። ዜና መዋዕል ምናልባት ሌላ ሰው ጨምሮበት ይሆናል። አይታወቅም። የለም። አንደኛ ነገሥት ሁለተኛ ነገሥት ይበቃናል። ማን እንደነበር ቆይ አንድ አለ። ቆይ አንድ እሱን ላሳይሽ። አንድ ይሄኛው ጉድ ነው። ዕብራውያን ይህ መልእክት በማን ኢምራን ይጻፈው፣ ሰላም ተጻፈው፣ ይስሐቅ ይጻፈው፣ ጀማል ይጻፈው አይታወቅም። ወንድ ሴት ምናምን ከየት ሀገር እንደሆነ አይታወቅም። ወዴት ሀገር በምን ጊዜ በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። ማለት እኔ እኮ አሁን ያልገባኝ ኢብራሂም አወዛገባችሁኝ እኮ። አሁን እኔ የምለው ማለት ነው ማለት ሶሪ እናንተን ሳይሆን አወዛገባችሁኝ የምለው መጽሐፌን ነው። በእርግጥ እናንተ የምናረጋችሁ ግን አሁን ያልገባኝ እነኚህ አይታወቅም ከተባለ ለምን ታተሙ ነው ማለት የቤተ ክርስቲያን እንትኖች ተስማምተውበታል አይደል? ይሄን ነገር እሱ ያውቃል እንዴት እንደሆነ። ያው ፕሮግራሙ የእሱ ስለሆነ እኔ ፕሮግራሜን ቅድም ጨርሻለሁ። ቀጥል ይምሩ። እኔ እኮ መጀመሪያም ይሄ ነገር በሰፊው ብዬ ነበረ። አሁን እኮ ጠፍቷል። በቃ ሰላም አንተ ከሃደ ኧረ እኔ እንቅልፍ ሳይሆን ሰላሜም ነው የጠፋው። አሁን ብታቆሙትና ነገ ብንቀጥል የምወደው ማለት አንድ ብቻ ነው የቀረው። አንድ ይቀራል ወይ እንቅልፍ የቀረው አንድ ብቻ ነው የቀረው። ምንድነው? አጸያፊ ንግግር ነው። መጽሐፍ ቅዱስ አጸያፊ ንግግር እሱ እናሳይ። እሺ አሁን አጸያፊ ንግግር ሲባል ሁሉም አለ። ብልግና አለ፣ መጥፎ አለ። ምረጭ። የትኛው ይሻልሻል? የትኛው ላይ ብልግና? ምን አይነት ብልግና ትፈልጋለሽ ማየት? መጽሐፍ ቅዱስ ላይ የብልግና ቃል ከመጽሐፍ ቅዱስ ነበር ካዲያ። ስለዚህ እኮ መጽሐፍ ቅዱስ ላይ ያንን ማምጣት እኮ ይጠበቅበት። ምክንያቱም ቅድም ኢብራሂም ያሳየን አለ
ኢምራን ስለ ብልግናማ መጽሐፍ ላይማ ቀደም እንደው እንዴ ላላቅም ፈጣሪ ራሱን እኔ ይቅር ይበለኝ ራሱ ማለት የክርስቶስ እንት ላይም እኮ አገኘሁኝ እኮ እኔ እኮ አሁን ቅድምም አስተማረኝ እኮ ግን አሁን እኔ ማለት እንዴት ነው ለመቀበል ግራ የገባኝ እኮ ይሄ እንዴት ሊሆን ይችላል? የቤተ ክርስቲያን እንትኖች እንዴት ይሄንን ነገር ተስማሙበት? ሙሉ ለሙሉ እኮ ደግሞ ውሸት አይደለም። ይምሩ አሁን አስረዳቸው በቃ እስልምናውን አያይዘህ ምናምን መለስላቸው። አንድ ብልግና ያሳይና እናጠቃለዋለን። ሰላማዊ ብልግና የኢብራሂም አሳይቶሻል፣ ግን አንድ ልጨምርልሽ መጽሐፍ ቅዱስ እስቲ እቺን ታነብልኛለሽ አንዴ? ዘዳግም 6:4 ክፈትለት። ዘማን ነው ዘዳግም እሱ ከባድ ነው። ስጠኝ ይሄ ምንድነው? መጽሐፈ ምሳሌ ምዕራፍ 6 ሶሪ ምዕራፍ 5 መጽሐፈ ምሳሌ ምዕራፍ 5 ቁጥር 19 ግን እስቲ አታነቢው? እኔ አላነብም። እሺ እኔ ላንብበው። እንደተወደደች ዋላ እንደተዋቦች ሚዳቋ እንትኗ ሁልጊዜ ታርካ ይላል። እንግዲህ እንዴት እንደሚያረካው አላውቅም። ትልቅ ሰው እንግዲህ እግዚአብሔር ቃል እንደዚህ የረከሰ ቃል ሊኖር አይችልም። ይሄ እውነትም ይሄ ቅጥፈት ነው እንዴ! ስለዚህ መጽሐፍ ቅዱስ እግዚአብሔር ቃል አይደለም። ያው ይሄ መጽሐፍ ቅዱስ እንዴት መነገጃ አረጋችሁት? ያለው የክርስቶስ ነገር መጣ እኮ ምንድነው? ሐቅ ነው። እሺ ሶስተኛ አይደል? ይሄው ኢብራሂም ይሄ አይነበብም መቼም አይሽው አይደለ? ሰላም ክርስቶስ አርቀው አይደለም። ቆይ እኔ አላነበውም። ቀቁ ሊላ ሌሎ ምናምን የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር በጣም ነው እንዴ! በጣም ነው ማታነበው። ዲቃላ ወደ እግዚአብሔር ጉባኤ ይገባል። ዲቃላም እንዳይገባ እስከ 10 ትውልድ ድረስ እንዳይገባ ነው ቤት እያለ ነው። ኢምሮ ቀጥ ቆይ ምን ላይ ነው ይሄ? ኦሪት ዘዳግም 23 አንድ ላይ ነው። 23 አንድ ቀጥ አሁን ወደ ማጠቃለያው ይሄድ። ኢምሮ ቀጥ ላይ አሬ ቀረኛ ኢብራሂም ይቀረኛል። ሰላማዊ የመጨረሻ ሶስተኛ ማለት ነው። አሁን መጽሐፍ ቅዱስ ላይ ማለት ነው ሁለት ፍቅረኛሞች ያወሩት ወሬ እንደወጣባቸው ባሳየሽ። ሁለት ፍቅረኛሞች ባልና ሚስት ከመጋባታቸው ፊት ይጻጻፉ ነበር ደብዳቤ። የኔ ውድያ ይጽፍላት ነበረ፣ እሷን ትጽፍለት። ያ ደብዳቤ ወጥቶባቸዋል ታውቂያለሽ? ያ ደብዳቤያቸው ፋይል ወጥቶባቸዋል። ማንና ማን? ሰለሞንና ፍቅረኛው ማለት ሰለሞን የጻፈው ማለት ነው። እንደዛ ከሆነ ግን መጽሐፍ ቅዱስ ላይ ገባባቸው ሳያውቁ። አሁን እነሱ የሚጽፉት ፍቅራቸውን ለመገዛት ግን መጽሐፍ ቅዱስ ገባባቸው። ግን ደግሞ ችግሩ የሚያወሩት ነገር ብልግና ነበር የሚያወሩት ሳያውቁ። ገባሽ? በቃ ፍቅር ነበረ ብልግና ነበር። አንቺ ቆንጆ ነሽ እያለ ብልግና ነበር። ላሳይሽ እሱን ነገር ከዛ ይበቃል። አይ እሱ ካላየንም አይሆንም። ተመልከቺ፣ ወንድየው ጀመረ። ቅድም ግን አይተውት ነበረ ይሄን ነገር። ቆይ እኔ ክሽን አድርጌ ላቅርበው ሀቢቢ፣ ባዴ ቃል አቅርበው። እሺ ተመልከቺ ሰላማዊት፣ አሁን ወንድየው ጀመረ። ወንድየው ተመልከቺ ምን እንዳለ። ልጄ እህቴ አላት፣ ወዳጄ ሆይ አለ። ወዳጄ ሆይ እነሆ ውብ ነሽ የኔ ፍቅር፣ እነሆ ውብ ነሽ አላት። ከንፈሮችሽ እንደ ቀይ ሐር ፈትል ናቸው፣ ቃልሽ ያማረ ነው አላት። ወንድየው ጀምሮ ማለት ነው። ሁለቱ ጡቶችሽ መንታ እንደተወለዱ በሶፋ መካከል እንደበቀሉ እንደ ሁለት ሚዳቋ ግልገሎች ናቸው አላት። እሷ ደግሞ ያችሁን ተመልከች። እሷ ደግሞ ምን አለች? ልጄ ወንድሜ ሆይ ና ወደ መስኩ እንውጣ፣ ና እንሂድ፣ በቃ እንገናኝ፣ በቃ ከፈለግከው እሰጥሃለሁ፣ እንገናኝ አለችው። ወደ መንደሮች እንሂድ፣ ወደ ወይኑ ቦታም አለን እንሂድ፣ ወይኑ አብቦ ሮማኑ ፍሬ አውጥቶ እንደሆን እንመልከት፣ በዚያ ጡቶቼን እሰጥሃለሁ አለችው። ያ ጡቶቼ እሰጥሃለሁኝ ልጄ ወንድምህ ሁሉን ለአንተ ጠብቀህ ለአንተ አዘጋጅቼ እጠብቅሃለሁ ትለዋለች። ከዛ ደግሞ እንዲጓጓ ተመከች፣ እንዲጓጓ የምትለውን እኔ ቅጥር ነኝ፣ ሁለቱም ጡቶቼ እንደ ግንብ ናቸው ትላለች። እንዲጓጓ ማለት ነው። እኔ ቅጥር ነኝ፣ ጡቶቼም እንደ ግንብ ናቸው ትለዋለች። እንደ ግንብ አይገፋም በል ያው አሁን ሁለት ፍቅረኛሞች ማለት ነው። ባይዘው ነገ ቁጭ ብዬ ሁሉንም አነባለሁ ባይብልንና ማለት ያው አይኔ እያየ ነው። እዚህ ጋር አልመሰክርንም አልልም፣ ግን በይበልጥ ደግሞ እስቲ እኔ ሙሉውን ከምን ተነስቶ የት ብሎ እንዲደረሰ ነው ይሁሉ ታሪክ ምንድነው ነው? እንዴት እንደዚህ በዚህ መጠን
ትንሽ ቅጥፈት ይኖረው ይሄን ሁሉ ነገር ግን እንዴት አደባባይ ላይ እንዲመጻፍ አታስቀንም? ይምሩዬ ዘሌዋውያንን አታነብልኝ? ይብሩ ግን እኔ አንድ ነገር እዚህ ጋር ልበል። አንደኛ አይ ቲንክ ሰላምዬ መጽሐፍ ቅዱስን ከነ ያነበበች አትመስል። አንዴ ሄለን አንድ ጊዜ ይቅርታ፣ ጨርሰናል። ኦልሬዲ ጨርሰናል። ማጠቃለያ ይሰጥና ትቀጥያለሽ። እሺ አንቺ ከገና ከአንቺ ጋር ያልጨረስነው ፋይል አለን እና ይምሩ አንድ ጊዜ ዘሌዋውያን አለን ከሄለን ጋር እንቀጥላለን። ሄለን ከአንቺ ጋር እንቀጥላለን። እሺ ቅድም ገና ስላሴ ላይ ያልሽው ምናምን እንቀጥላለን። ይምሩ አንዴ ማወቅ እፈልጋለሁ። ዘሌዋውያን ምዕራፍ 23 ምዕራፍ 21 ቁጥር 16 ጀምሮ አይ ግን አንድ ነገር ልበል ኤምሩዬ፣ ለመማማር ነው የመጣ ነው። ይሄን ብቻ ልበልህና ሳቅ ስላቅ የበዛበት ነገር ባይሆን ደስ ይለናል። አንደኛ ልክ ቁርአን ሲዘለፍ ደስ እንደማይለን ሁሉ እኔ ሁሉም ቦታ ክብር ወዳለሁ። ትህትናችሁን አይቼ ቁጭ ብዬ ግን አንዴ ይቅርታ፣ ግን ሪያሊቲው ስናየው ሰው ነን አይደለ? ሰው ነን፣ ድክመት አለብን። የሚያስቅ ነገር ነው ያየነው። እንግዲህ ሁለት ፍቅረኛሞች እንደዛ እያወሩ አስቁኝ። ይቅርታ እኛ አልሳቅንም። አክቹዋሊ ግን ስሜታዊ ከከሽ ይቅርታ፣ ግን እኛ ሰዎች ነን። በቃ ምን እናድርግ? መጽሐፉ እንደዛ አለ። ሁለት ፍቅረኛሞች ጡቶችን ይሰጣሉ ትለዋለች። ጡቴ ግንብ ነው ትለዋለች። እና ያስቃል። ግንብ ነው ማለት ነው። ግንብ ጡቴ ግንብ ነው መጽሐፍ ቅዱስ ላይ ነውና ለዛ ነው። ይቅርታ ግን ኢብሮ ምን አልከኝ ሐቢቢ? ዘሌዋውያን ምዕራፍ 21 ታነብልናለህ አንድ ጊዜ? እዛ ላይ ደግሞ ምን አለ? አንድ የሆነ ነገር አለና እስቲ እነሱ እንዲያውቁት ስለፈለኩ ነው። ምናልባት የእግዚአብሔር ቤት መግባት የሚፈልግ ሰው ካለ እነዚህም ማሟላት አለበት የሚል ነገር አለና ምዕራፍ 21 ቁጥር 16 ጀምሮ ይምሩ ጥቅሱን ታውቀዋለህ። ስለ ጎራዳው ምናምን አይተሽዋል? እዚህ ጋር ያላችሁ ቆይ፣ አይ ኢብሮዬ እዚህ ጋር ከስር ዲያቆናትም እያዳመጡን ያሉትና ዲያቆናት እንደዚህ ችግር ካለባችሁ እንዳገቡ ቤተክርስቲያን ችግራችሁን ላስቀምጥላችሁ። ችግሩ ይሄ ነው። ለአሮን መጽሐፍ ቅዱስ ዘሌዋውያን ምዕራፍ 21 ቁጥር 18 ለአሮን እንዲህ ብለህ ንገረው፣ ለአሮን ከዘርህ በትውልዳቸው ነውር ያለበት ሰው የአምላኩን እንጀራ ያቀርብ ዘንድ አይቅረብ። አሁን እንቁጠር። እውር ከሆናችሁ አገቡም። አንደኛ እውር። አንካሳ ካላችሁ እንዳገቡ አንካሳዎች። አፍንጫ ደፍጣጣ ደፍጣጥ ያለ እንዳይገባ። ትርፍ አካል ያለበት እሺ። እግረ ሰባራ ካላችሁ አገቡ። እጀ ሰባራም እንደዛው። ጎባጣ ካላችሁ ውጭ ናችሁ። ድንክ ካለ ወይም አይነ መጭማጫ አይናችሁን የሚያማችሁ ከሆነ ወይም እከካም፣ ያው እከካም ቃል በቃል እከካም ወይም ቋቁቻም ካለባችሁ ወይም ጃንደረባ ብልት ከተቆረጠባችሁ ነውረኛ ሁሉ አይቅረብ። እግዚአብሔር ጋር እንደዚህ ችግር ካለባችሁ እንዳቀርቡ። እሺ አፍንጫችሁ መለስ ካለ አይናችሁ ጠበብ ካለ ጎባጣ ከሆናችሁ ሰባራ ከሆናችሁ እግዚአብሔር አይፈልጋችሁም። ያው አይቅረብ አለ እና ጀዛከላ። አይ እሺ እናመሰግናለን። እንዴ እኔ አሁን እኛ መጽሐፍ ቅዱስ ላይ ያለውን ያነበብነውና እንኳን እኛ ይቅርና ሰላም ራሱ ተደብቀው እየሳቁ ነበር። አሁን በዚህ አትሳቁ ማለት የሚያስቅ ነገር ካላሳቀኝ እኔ እንዴት ነው ታዲያ? እያስደሰተኝ እያነበብኩት ነው ማለት ነው እንጂ እያላገጥኩ አይደለም። ኤኒዌይስ እሺ ኢምሩ አጠቃልላቸውና ጨርሳላችሁ። አዎ ሰላምዬ፣ አሁን አንቺ ለአንድ ጥያቄ ምንድን ነው? ቅድም ውይይቱ ሲጀምር 5 ነገሮች ካሉ እነዚህ ወረቀቱ የተገባ እነዚህ 5 ነገሮች ካሉ መጽሐፉ ትክክል አይደለም ብለሽ ነበረ። 5ቱም ነገር አሳይተናል እና አሁን ያንቺ መልስ ምንድን ነው? እነዚህ 5 ነገሮች ምን ትያለሽ? አሁን መጽሐፉ ትቀበል አትቀበል? ብቻ ሳውቂ፣ ከዛ አጠቃላለሁ ኢንሻአላህ። ቀጥይ። ይሄን መጽሐፍ ቅዱስን ነው ትቀበያለሽ ያልከኝ? ኖ ይሄ ማለት ይኸውልህ ምንድነው የመጀመሪያ ነገር አይምሮዬ አንድ ያመነው ነገር ምንድነው፣ እኔ በእርግጥም ያው መጽሐፍ ቅዱስን ባይብልን ገብቼ አላነበብኩኝም። በውጪ ዝም ብዬ በቤተሰቦቼ በተቀበልኩትኝ እምነት የምኖር ሰው ነኝ። በዚህ መጠን ግን ያው የእግዚአብሔርን ቃል እኮ ዝም ብለህ ራስህ የምትስለው ነገር አለ እኮ አይደለ እንዴ? አንድ ጥሩ መምህር እንትን ሲል በቃ የሱ ትምህርት አሪፍ ይሆናል ብለህ ዝም ብለህ እኮ ትታደማለህ አይደለ? እኔም የእግዚአብሔር ቃል በቃ የሆነ እንደዚህ ኢማጂን በቃ ምንም ስህተት የማይኖረውና ትክክለኛ ነው ብዬ አይምሮ የሚያምን ነው እስከዛሬም ማለት ነው። ሳላነበውም ዝም ብዬ የእግዚአብሔርን ቃል የምስልበት ሁኔታ አለ።
ያን ከምስልበት ጋር ደግሞ እዚህ ጋር የሚነበበው እስከምትመጣ ድረስ ያጀማ ቪዲዮ ላይ ያለው ቪዲዮውን ፖስት አድርጉ እና ቴሌግራም ጆይን በሉ። እሺ በዚህ ዩዘር ኔም ስክሪንሾት ታቁትና በዚህ ዩዘር ኔም ቴሌግራም ጆይን በሉ። ኢብሮ ዩዘር ኔም ያላክልኛል በዛው አሳያቸው ሰው ስላለ ዛሬ። እሺ ቀጥይ ሰላማዊት ከመጣሽ ምንም ያምን ስለሚወጣ ነው እንጂ ሙሉ ለሙሉ የተበለዘ አይደለም። ያኔ ከዚህ ወስደዋለ ወይ ኢምሮ ይሰማል? ይቅርታ ተደውሎብኝ ነው። ችግር የለውም። አሁን ምን አለ መሰለክ፣ ያው እናንተ ዋናው እያሳያችሁኝ ያለውን ኔጌቲቭን ነው ማለት የተቀጠፉትን ምናምን ሙሉ ለሙሉ መጽሐፍ ቅዱስን ሙሉ ለሙሉ ታሪኩን አሁን ልናነበው አንችልምም አላነበብነውም። ነገር ግን አሁን ባገኘኋቸው ደግሞ እዚህ ጋር የሰማኋቸውም ያየኋቸውም ያመሳከራችሁት ነገር ይሄ በፍጹም የእግዚአብሔር ቃል እንደማይሆን እዚህ ጋር ያለው ሙሉ ክርስቲያኑም ሌላውም እምነት ይሄ እንትን የሚለው ነገር ነው፣ አምኖ የሚቀበለው ነገር ነው። ግን መጽሐፍ ቅዱስ እኔ አሁንም እንዳልኩት የእግዚአብሔር ቃል በዚህ መንገድ ሊረክስም አይችልም። እግዚአብሔር እንደዚህም አይነት ነገሮች ለእግዚአብሔር አይገባውም ብዬ ነው የማምነው። እንደዛም ነው እና በይበልጥ ግን እዚህ ጋር ያሉት ነገሮችም ይሄ በእርግጥም የእግዚአብሔር ቃል አይደለም ብለን ሙሉ ለሙሉ እንድናምን የሚያደርጉ ቃላቶች ናቸው ከውስጥ በእርግጥም ተቋርጣ ነው ይምሩ ገባም አይደለም ይገር ነው የሚቋረጥ እሷ ጋር ነው። አይ ነው ዋይፋይ ያወጣኝ ነው። ስልክ እየገባ አለሁኝ። አሁን አለሽ አውቀጥ እና ያው ሐሳቤን ያው ቋጨት ለማድረግ እዚህ ጋር ብቻ እኔ አሁንም ሙሉ ለሙሉ ባላነበብኩትኝ ነገር ሙሉ ለሙሉ እዚህ ጋር የእግዚአብሔር ቃል አይደለም ብዬ 100% እንትን አይደለም። ግን እዚህ ጋር ያቀረባችሁት ደግሞ እዚህ ጋር የቀረቡት ነጥቦች ደግሞ በእርግጥም ይሄ የእግዚአብሔር ቃል አይደለም። ይሄ በዚህ ካመንኩኝ እኔ እንደውም እግዚአብሔርን እየካድኩኝ ነው፣ ክህደት ነው። ምክንያቱም ይሄ አስጸያፊና አስነዋሪ ነገር ነው። እኔ ይሄንን ነገር ለአባቴ ለእናቴ ቢሰየም የማልወደው ነገር ነው። እግዚአብሔር ደግሞ ከዛ በላይ ከእናት ከአባቴ ከነፍሴ በላይ አድርጌ ለማየው አምላክ ይሄ የማይገባ ነገር ነው። እዚህ ጋርም ደግሞ ድጋሚም ደግሞ አንድ ነገርም እንተምሬያለሁኝ። ክርስቶስ ደግሞ ትክክለኛውን ትምህርት አስተምሮ እንደሄደ ይሄን ተምሬበታለሁ። የማይካድ ነገር መጽሐፍ ቅዱስ ላይ እሱ ሁሉ ጊዜም አባቱን ታላቅ አድርጎ ከአባቱ ሁሉንም እውቀት እንደወሰደና ያንን ነገር ትምህርትም አግኝቼበታለሁ። ገብቶሃል? እዚህ ጋር መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብዬ ሙሉ ለሙሉ ደግሞ ካልኩኝ እዚህ ጋር ክርስቶስ ደግሞ እዚህ ጋር ያስቀመጣቸው አንኳር መልእክቶች አሉ። አምላኬ ማምላካችን ያለው ያንንም ይወገደል ይገባል ነው። ሰላም እኛ ሙስሊሞች ሙሉ በሙሉ የአምላክ ቃል አይደለም ብለን አናምንም። ታውቂያለሽ መጽሐፍን ግን በአምላክ ቃል ላይ ተበርዟል ተጨምሯል እንላለን። ስለዚህ የተበረዘ ደግሞ የተቀላቀለ ነገር ደግሞ መለየት የማይችል ነው። ለምሳሌ ቡና በወተት ሲቀላቀል ምን ይፈጠራል? ማኪያቶ አይደል? ማኪያቶ። ቡናውንና ወተቱን ለብቻ አርጊ ብለሽ ትችያለሽ? አይሆንም። ስለዚህ መጽሐፉን ሙሉ ነው የምታየው ማለት ነው። እኛ የአምላክ ቃል የለውም አንልም፣ ግን የአምላክ ቃል አለ ኦፍ ኮርስ፣ ግን ተበርዟል። ይሄንን ደግሞ ኢምራን ሰፋ አድርጎ ያቀርብልሻል ኢንሻአላህ። ቀጥልኝ። ሰላማዊ የኛ ሙግት ይሄ ነው። ቅድም አንድ ነገር ብለሽ ነበር፣ መጽሐፉ ውስጥ ስህተት ካለበት የአምላክ ቃል ሊሆናችን ብለሽ ነበር። አሁን እንዳሳየነች ግን መጽሐፉ ላይ ከስህተትም አልፎ ስድብ፣ ከስድብም አልፎ ደግሞ እርስ በርስ መጋጨት፣ ጸሐፊዎችም እንደማይታወቁ አምላክን እንደሚሳደብ አሳይተንሻል። ስለዚህ መጽሐፉን ልንቀበለው አንችልም። ግን ትክክል ነች። ውስጡ አልፎ አልፎ እውነት ግን ምሳሌ እስራኤል ወይ አምላካችን ያህዌ አንድ አምላክ ነው አለ። ትክክል ነው። አምላክ አንድ ነው። ይሄን ይናገራል። ግን ደግሞ ነቢያትን ይሳደባል፣ አምላክን ይሳደባል። ለምሳሌ ትንቢተ ኢሳይያስ ምዕራፍ 42 ላይ እንደዚህ መጽሐፍ ቅዱስ ከድሮ ዘመን ጀምሮ ዝም ብያለሁኝ፣ ዝም ብዬ ታግሻለሁኝ፣ አሁን ምጥ እንደያዛት ሰው እጮሃለሁ። ኢብራሂም እንኳን እናቱን እኔን እንኳን እንደዛ አይለኝም። ኢምራን እንደ እርጉዝ ጮሆ አይለኝም። መጽሐፍ ቅዱስን ግን አምላክ እንደ እርጉዝ ምጥ እንደያዛት ጮሆች ብሎ ይናገር። እንደዚህ ጮህ እያለ ይናገራል። ያው አሁን ምጥ እንደያዛት እጮሃለሁኝ
ይላል እግዚአብሔር። አይሽ እግዚአብሔርን ይሳደባል። እግዚአብሔር እያለ ይጮሃል፣ ይሳደባል። ኢብራሂም እንኳን አምላኩን እንኳን እናቱን እኔን እንደዛ አይለኝም ጓደኛው ማለት ነው። አይሽ አይደለ? ስለዚህ አምላክን ይሳደባል፣ አምላክን ያንቋሻል። ለዛ ነው ቁርአን ተመከች ምን እንደሚል አላህ ምን አለ? አላህና ወማ ቀደሩላህ ከቀድሪ አለ። እነዚያ የመጽሐፉ ሰዎች እኮ አለ አላህን ተገቢ ክብሩን አላከበሩትም አለ። አይሻ ስለዚህ የመጽሐፉ ሰዎች ምን አድርገዋል? አይሁዳውያን መጽሐፋቸውን በርዘውታል፣ አምላክን ሰድበዋል፣ ነቢያትን ዝሙተኛ ገዳይ አድርገዋቸዋል። ስለዚህ ይሄ መጽሐፍ የአምላክ ቃል ሊሆን አይችልም፣ አልቀበለውም። የማልቀበት ምክንያት ደግሞ ቅድም እዚህ ጋር ጽፌው ነበረ፣ አንቺም ተናግረሽ ነበረ። እነዚህን ነገር ውስጡ ስለያዘ ነው። ቁርአን ግን በውስጡ እንኳን ከነዚህ ውስጥ አንዱ ይቀርና ሩባ እቺ ሩብ እንኳን የለበትም። ቁርአን ከመጀመሪያው እስከ መጨረሻው መጥፎ ነገር አያዝም፣ መጥፎ ነገር አይናገርም፣ ነቢያትን አይሳደብም፣ አምላክን አይሳደብም። ሙሉ ያላህ ቃል ነው። ለዛ ነው እኔ ሙስሊም የማምንበት። ግን መጽሐፍ ቅዱስ ላይ ሲመጣ አሁን እንዳሳየሁሽ ነቢያትን ይሳደባል፣ አሁን እንዳሳየሁሽ አምላክን ይሳደባል። የቀረ የለም። ሴቶችን ይሳደባል። ምሳሌ ሴቶች ችግር አለባቸው እያለ ይናገራል። ከዚህ በላይ እንዴት አድርገን እንቀበላለን? ስለዚህ እኔ ሙስሊሙ ይሄን መጽሐፍ አልቀበለውም። ግን ደግሞ አንቺ ቅድም እንዳልሽው አልፎ አልፎ ውስጡ እውነት ሊገኝበት ይችላል። ጨርሻለሁ። ጀዛኩሙላሁ ኸይር። በጣም ደስ የሚል ቆይታ ነበር የነበረ። ሰላማዊ ሌላም ጊዜ እንደምንማር ተስፋ እናደርጋለን። አሁን በሰማሽው ነገር ብዙ እንደተማሽ ተስፋ አደርጋለሁኝ። ወንድሜ ኢብራሂም ጀዛከላህ። አንድ ነገር መጨመር ፈልጋለሁ። ይቅርታ ከመውጣትሽ በፊት 2 ደቂቃ ትሰጪኛለሽ ኢንሻአላህ። አላህ በቁርአን ላይ ምን ይላል መሰለሽ? እናንተ የመጽሐፍቱ ሰዎች ሆይ እውነትን በውሸት ለምንድን ነው የምትቀላቀሉት? እውነትንስ እናንተ የምታውቁት ስትሆኑ ለምንድን ነው የምትደብቁት? ይላል። ያዥልኝ እውነትን በውሸት ቀላቅሏል። የአምላክን ቃል ከሰዎች ቃል ጋር ደብዳቤ እርስ በርስ የተጻጻፉትን ምዕራፍና ቁጥር ሰጥተው መጽሐፍ አድርገው መጽሐፍ ቅዱስ ነው ብለው ሰጥተውናል። ለዚህ ደግሞ አላህ ምን አለ? በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ቁል ማን ነው ምን ይላል መሰለሽ? እነዛ የመጽሐፍቱ ሰዎችን ምን አለ መሰል? አስታውሰኝ ቁርአኑ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ለነዛ በእጆቻቸው መጽሐፍን ለሚጽፉ አለ ወየሁላቸው። ከዛ ደግሞ ከራሳችን ነው ይላሉ እንዴ? ኖ ምን ይላሉ? መጽሐፍ ቅዱስ ነው ብለው የአላህ ቃል ነው ብለው ይሰጣሉ ይላል። ثم يقولون هذا من عند الله ከዛም ይህ መጽሐፍ ከዓለማቱ ጌታ ከአላህ ነው ይላሉ አለ። በእጆቻቸው ጽፎ ለራሳቸው። ከዛ በኋላ ምን ይላል አላህ? ፈወይሉ ለሁም ሚማ ከተበት አይዲሂም ለነዛ በእጆቻቸው በጻፉት ምክንያት ወየሁላቸው አለ። ፈወይሉ ለሁም ሚማ የክሲቡን ጽፈውም ጥቂት ዋጋን ፈልገውበት በሚያገኙት ዋጋና ጥቅማ ጥቅምም ወየሁላቸው ይላል። ተግባባን? በሌላ ቦታ ላይም አላህ እንዲህ ይላል። ሱረቱል በቀራ ምዕራፍ 2 ቁጥር 63 ላይ አካባቢ ይመስለኛል ወር 70 ምናምን አፈተጥመዑነ አን ዩእሚኑ ለኩም ወቀድ ካነ ፈሪቁን ሚንሁም የስመዑነ ከላመላህ ለመሆኑ እንዲያምኑላችሁ ትከጅላላችሁን? እነዚያ ይሁዳውያን እንዴ የአላህን ቃል እኮ ከሰሙ በኋላ ከዛስ ثم يحرفونه من بعد ما عقلوه وهم يعلمون እያወቁት ምን ያደርጉታል? ይበርዙታል፣ ይለውጡታል ማለት ነው። የአላህን ቃል ይለውጡታል ከሰሙ በኋላ። ተግባባን? ስለዚህ ታዲያ ኢብራሂም ጤነኛ አይደለህም እንዴ? ከዚህ በፊት የነበሩት እኮ የነቢያት መጽሐፍ የአምላክ ናቸው፣ ለምን አልጠበቃቸውም የሚል ጥያቄ መነሳቱ አይቀርም። ኦፍ ኮርስ ይነሳል። ግን ይሄ ጥያቄ ደግሞ እንደሚነሳ ስለሚያውቅ አላህ ቁርአኑ ላይ አስቀምጦልናል መልሱን። በሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ምን ይላል? ለነዛ ለነቢያት መጽሐፍን ሰጠዋቸው አለ፣ በዛም መጽሐፍ ይፈርዱበት ዘንድ አለ። ግን ደግሞ ነቢያት ካለፉ በኋላ አለ አላህ ሲናገር ለነዛ ለሊቃውንቶች የአላህን ቃል እንዲጠብቁ በተደረጉና አለ የአላህን ቃል እንዲጠብቁ በተደረጉ ጊዜ። ስለዚህ እነሱ የአላህን ቃል እንዲጠብቁ በተደረጉ ጊዜ የአላህን ቃል አልጠበቁ። ምን አረጉት? ለጥቂት ዋጋ ሲሉ በሉት፣ ማለትም በረዙት፣ ደለዙት፣ አቃጠሉት፣ ደበቁት፣ ብዙ ነገር አረጉት ማለት ነው። ከዛ አላህ የመጨረሻ ምክንያቱም አንድ ነብይ ቢሄድ ሌላ ነብይ ይመጣና ያስተካክላል። ለምሳሌ ኢብራሂም ቢመጣና ከዛ በኋላ በኢብራሂምና በኢስሐቅ መሃል ጋፕ ካለ ኢስሐቅ ያስተካክላል፣ ኢስሐቅ ካለ ያዕቆብ ያስተካክላል፣ ያዕቆብ ካለ ዮሴፍ እያለ እነ ዳዊት እነ ሙሴ ከዛ ኢየሱስ ይመጣል። ከኢየሱስና በነብዩ መሐመድ መሃል ደግሞ ጋፕ አለ 500 ምናምን። ይሄንን ጋፕ ደግሞ አላህ ምን አለ? እኔ ይሄ ቀደም መቼ ለታም የነገርኩሽ ነገር ነው። በመሃል አንድ ነገር ልጨምር ብዬ ነው። በእነዚህ ጋፕ መሃል ምንም መልእክት ያልደረሳቸውን ሰዎች አላህ ምን አለ? በሱረቱል
ኢስራ ምዕራፍ 17 ቁጥር 15 ላይ እኔ መልእክት ያልደረሳችሁ ከሆነ መልእክተኛን እስከምልክ አልቀጣም ብሏል አላህ። ሱብሃንአላህ። ይሄ ፍትሃዊ የሆነ ጌታ ነው። እስከ 10 ትውልድ እንትኑ የተቀጠቀጠ ወደ እኔ ቤት እንዳይገባ ምናምን አይልም አላህ። ምንድነው? ፍትሃዊ ጌታ ነው። ወማ ረቡከ ቢዘላሚን ሊልዓቢድ፣ ጌታ ባሪያውን በዳይ አይደለም። ሱብሃንአላህ። ስለዚህ አላህ ምን አረገ? የመጨረሻውን ሪቪሌሽን ላከ፣ ቁርአንን፣ የአላህን ቃል ማለት ነው። ይሄንን የአላህን ቃል ምን አረገ? ላከ ማለት ነው። መጨረሻ ለነብያችን ሙሐመድ አለይሂ ሰላቱ ወሰላም ሲልከው ግን እንደሌላው ጊዜ ለነቢያት አይደለም አደራን የሰጠው። ለማን ነው? ለራሱ ነው። በቃ ቃል የገባው ምን አለ? እኔ ራሴ ያወረድኩት እኔው ጠብቀዋለሁ አለ። ለምን? ከዚህ በኋላ ሌላ መልእክተኛ ይላክማ። ተግባባን? መልእክተኛ የሚባል የለም ከዚህ በኋላ። ስለዚህ መልእክተኛ ስለማይላክ አላህ ውሃ የማያጥበው መጽሐፍን እሰጣለሁ አላቸው። በሐዲስ አልቁድስ ላይ ውሃ የማያጥበው ቁርአንን እሰጥሃለሁ፣ እኔ አወረድኩት እኔ ጠብቀዋለሁ አለ። በዚህ ባለውም መሰረት ምን አለ አላህ? ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር። ቁርአንን በእርግጥ በአእምሮ እንዲሸመደድ ገር አድርጌ ነው ያወረድኩት፣ ከናንተ መካከል የሚሞክር አለ ይላል። እስቲ ሞክሩ ይላል። ምክንያቱም አላህ ሱብሓነሁ ወተዓላ ሲያወርደው ገር አድርጎ ያወረደበት ምክንያቱ ምንድነው? ለአጠባበቅ ራሱ እንዲመች ነው። ሲቀራሩ ራሱ ውብ ነው፣ ሲነበብ ራሱ በጣም ይስባል። ሰው ምን አረጋላ? ተመልከች፣ ከ4 ዓመት ህፃን ልጅ ጀምሮ እስከ ሽማግሌዎች፣ ትልልቅ አዛውንቶች ቁርአን በቃላቸው ሸምድደዋል። በስንት 300 ሚሊዮን ህዝብ በላይ ዓለማችን ላይ ብቸኛው መጽሐፍ ከሀ እስከ ፐ ከአሊፍ እስከ ያ ድረስ ሙሉ በሙሉ የተሸመደደ ብቸኛ መጽሐፍ ዓለማችን ላይ ይሄ ብቻ፣ ይሄ ቁርአን ብቻ ነው። ብቸኛ መጽሐፍ ማለት ነው። ይሄ የአላህ ተአምር መቼም ከዮሐንስ ራእይ እስከ ኦሪት ዘፍጥረት የሸመደደ አንድ ክርስቲያን አናገኝም። ዓለማችን ላይ ነው፣ ኢትዮጵያ አይደለም። ዓለም ላይ ከዘፍጥረት እስከ ዮሐንስ ራእይ የሸመደደ ቃል በቃል ሲባል ልንገርሽ፣ ቃል በቃል ሲባል ቁርአን የሚሸመደደው ቃል በቃል አንዲት ሐርፍ አንዲት ሲንግል የሆነች ነገር ከላዩ ላይ ሳትለይ ነው። አንድ ነገር አይለይም ሙሉ በሙሉ። ለምሳሌ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን አለዚነ ዩእሚኑነ ቢልገይቢ ወዩቂሙነ አሰላተ ወሚማ ረዘቅናሁም ዩንፊቁን። እንደዚህ እያልሽ በሄድሽ ቁጥር ምንም ነው ማትችሉ ማለት ነው። ሱብሃንአላህ። ይሄ የአላህ ተአምር። ስለዚህ በዚህ ምክንያት ያ ያለፈውን መጽሐፍ ሙሉ በሙሉ ከአላህ እንደሆነ እናምናለን። ቁሉ አመና ቢላህ በሉ ይላል በሱረቱል በቀራ ምዕራፍ 2 ቁጥር 133 ላይ ማለት ነው። በሉ በአላህ መጽሐፍ አምነናል በሉ። ማን በአላህ አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም በኢብራሂም ላይ በተወረደው መጽሐፍ፣ ወኢስማዒል በኢስማዒል ላይ፣ ወኢስሐቅ በኢስሐቅ ላይ በተወረደው መጽሐፍ አምነናል በሉ። ወማ ማን ነው ከዛ በኢስማዒል ላይ በያዕቁብ ላይ በተወረደው መጽሐፍ አምነናል በሉ። ወማ ኡቲየ ነቢዩነ ሚን ረቢሂም ነቢያት ሁሉ ከጌታቸው በተሰጣቸው መጽሐፍ ሁሉ አምነናል በሉ። ላ ኑፈሪቁ በይነ አሐድን ሚንሁም ከነቢያት በአንደኛውም መጽሐፍ በአንደኛውም ነቢይ አንለይም። በአንዱ አምነን አንዱን ጥለን አንዱን አንጠልጥለን የሚባል ነገር የለም። በአንድ ነቢይ ካደ በነቢያት ሁሉ እንደካደ ይቆጠራል። በአንድ መጽሐፍ ካደ በመጽሐፍት ሁሉ እንደካደ ይቆጠራል። አላህ ባወረደው መጽሐፍ ነው። ታዲያ በዮሐንስ ወንጌል አይደለም የምናምነው። በማን ነው? በማቴዎስ ወንጌል አይደለም የምናምነው። በሉቃስ ወንጌል አይደለም የምናምነው። በኢየሱስ ወንጌል እናምናለን። ኢየሱስ ከጌታው በተሰጠው መጽሐፍ፣ ሙሴ ከጌታው በተሰጠው መጽሐፍ እናምናለን። ተግባባን? ወማ ኡቲየ ነቢዩነ ሚን ረቢሂም ላ ኑፈሪቁ በይነ አሐድን ሚንሁም ወነሕኑ ለሁ ሙስሊሙን እኛ ለዚህ ለአንዱ አምላክ ለጌታችን የሰለምን እጅ የሰጠን ነን በሉ ይለናል ማለት ነው። ይኸው እኛ እጅ ሰጥተናል። በነቢያት እናምናለን፣ እንዲሁም በመጽሐፍት ሁሉ እናምናለን። በጌታችን አንድነት እናምናለን። በመላእክት እናምናለን። መላእክት ከጌታችን የተፈጠሩ ፍጡሮች መሆናቸውን ከዛ ደግሞ